አንድ ሻንጣ ብቻ በቂያችሁ ነው። እውነት የፈለጋችሁበት ቦታ ጥልጥል አድርጋችሁ እዛችሁ ለመሄድ ሆቴልም ሂዱ ምንም ሂዱ ሹቃ መፍረሽም ያዙ። በቃ እኔ እነዚህ አሁን ትንንሽ ናቸው። አልጋ ስር በጣም ትልቅ ሻንጣ ነው ያለው። እንዴት እንደሚያስጠላ አትጠይቁኝ። አሁን እነዚህ ድረት ባለው ከፋፍቼ ገና ምናምን እዚህ ጋር ያወጡ እና ማለት ነው ይኸውላችሁ እዚህ የከፈኩትን ዝም ብዬ ጣል ነው ያደረኩት። አሁን እንደገና አጣጥፋለሁ። እኔ የለበስኩትን እኔ የምለብሰውን አላቅ ዝም ብዬ እዚህ ያወጣለሁ እዚህ ያወርዳለሁ። በቃ አሁን ገና ይሄንን እኔ ገና ሳይው ራሱ ያስጠላኝ ነው። ካሜራ ቁም ያግዙኝ ማለት አይቀርም። ኢትዮጵያ ደርሼ እዛ መግባቴን ከገባው በኋላ ሆቴል ይዤ ምናምን ከተረጋጋው በኋላ ነው እኔ ኢትዮጵያ ነኝ ማለት የፈለኩት እና ለማንም አልተናገርኩም። ለአንድ ሰው ከቤተሰቦቼ አንድ እንኳን የሚያውቅ የለም መንጣቴ ምናምን አያውቁም። በቃ እኔ ማወራቸውንም አውርቼ ይዘው ነው ያለሁት ምናምን አትመጭም ለመንጣት አታስቢ ሲሉኝ ራሱ በቃ አንድ ቀን አለ ያለ ቀን እመጣለሁ ነው ያልኳቸው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። በጣም ነው የደከመኝ ዛሬ ማለት ነው። ሰና 24 ሰዓት ራሱ ስረትብ እንደዚህ አልሆንኩኝም። አሁን እንግዲህ አልহামዱሊላህ በስከመጨረሻ አልহামዱሊላህ ረቢል ዓለሚን ተሳካልኝ ማለት ነው። በዚያው አጋጣሚ በኮሜንትም ዩቲዩብ ላይም በህጋዊ መንገድ እጂ ሱመያ በህገ ወጥ እንዳትጂ ብላችሁኝ ዱዓ ያደረጋችሁልኝ ለኔ ብላችሁ ዱዓ ስታረጉልኝ የነበራችሁ ለኔ ያሰባችሁ ዱዓ እንዳረጋችሁልኝ ለኔ ጥሩ ነገር ከተመኛችሁልኝ በላይ አላህ ለናንተ ጥሩ ነገር ያላሰባችሁትን የሚያስደስታችሁን ነገር አላህ ይወፍቃችሁ እላለሁ ማለት ነው። እና እንደዚሁም ደግሞ እንድገባ ወደ ሀገሬ እንድገባ ያገዛችሁኝ ልጆች በጣም ነው የማመሰግነው። ያው ከስም አልጠራም እዚህ ጋር ሁላችሁ ራሳችሁን ታውቃላችሁ ያገዛችሁ ልጆች ማለት ነው። በጣም ነው የማመሰግነው። በጣም እጅግ በጣም ነው የማመሰግነው ማለት ነው። አልহামዱሊላህ ረቢል ዓለሚን ተሳክቶልኝ በስከመጨረሻው ወደ ሀገሬ ልገባ ነው። ምገባው በህጋዊ መንገድ ነው ግን እንዴት እንደገባው እንዴት እንዳለቀልኝ አንድ ቀን ቁጭ ያወራችኋለሁ ማለት ነው። በሌላ ቪዲዮ ሌላ ጊዜ አናግራችኋለሁ ማለት ነው። ግን ባጭሩ በህጋዊ መንገድ እቀርጽላችኋለሁ ማለት ነው። ጠያራ ላይ ምናምን ሲሄድ ማለት ነው። በባህር ገብቼ በጠያራ ሄድኩ ያልኳችሁ እንዳይመስላችሁ። እና አልহামዱሊላህ ተሳክቶልኝ ጨርሼ ወደ ሀገሬ ልበር ነው ማለት ነው። በጣም ብዙ ቃና ያለኝ በቃ እንጃ እቀው እስከሚያቅለሸልሽ ድረስ እውነት ለመናገር መብዛቱ ጠቅሞኛል። እዚህም ቁጭ ብዬ ማለት ነው። እዚህም ቁጭ ብዬ ብዙ የተጠቀምኩበት ነገር አለ እና ዶላቡ ሰፊ ነው። በቃ እንደ አዲስ ምን አለፋችሁ እኔ እንጃ እኔ በዛ ላይ ደግሞ እኔ ስወጣ ምናምን አንዳንድ እቃ ገዛለሁ። በቃኝ አላቅም እኔ ለምን እንደሆነ እንጃ። አሁንም ስወጣ የሆነ ነገር ገዛለሁ። በዛ ላይ ደግሞ ልጅም አለ አይደለ የሆነ ነገር በቃ እቃው በዝቶብኛል። እዚህ ወደ 14 ሻንጣ ይሆናል ያለኝ ማለት ነው። በለኩና ላይ አለ እዚህ ጋር ማለት ነው። እዚህ ጋር ስንት አለ? 1 2 3 4 5 6 7 ሻንጣ አለ ፊት ለፊት እንኳን እዚህ አልጋ ስር አለ ማለት ነው። ቦታ ምናምን እንዳይዝብኝ አልጋ ስር በለኩና ነው ያደረኩት ማለት ነው። እዛ ዲዋን አለ ማለት ነው። ብቻ ምን አለፋችሁ በቃ አስጠልቶኛል። እውነት ለመናገር ከሆነ ስትሳፈሩ ነው ብዙ ቃል መክራችሁ የተወሰነ ከያዛችሁ በቃ እኔ መጀመሪያ ልክ እንደመጣሁት የምሳፈር መስሎኝ ስለነበረ ተሎ የሚሄድ ነበር የመሰለኝ እና በዛው በቃ እውነት ለመናገር በዛው ብሄድ ኖሮ አልደካከመም ነበር እንደዚህ ማለት ነው። ግን በስከመጨረሻም ላይ በቃ አልሄድም አይሳካም ብዬ በቃ ለመኖር ልቤን አረጋግቼው ነበረ ማለት ነው። ለመሳፈር ልባችሁ ሲነሳ ምን ያክል ጉጉት እንደሚያድርባችሁ ታውቃላችሁ። በቃ ሄዳለሁ ብላችሁ ስትነሱ በቃ ልባችሁ ራሱ ቀንና ሌሊቱ አይመሽም አይነጋም ማለት ነው። ከዛ ከተወሰነ ጊዜ በኋላ በቃ አላህ አልፈቀደውም ብዬ እንደ ድንገት ደግሞ ተሳካ ማለት ነው። አሁን እንግዲህ ሊሄድ ነው ማለት ነው። አልহামዱሊላህ በስከመጨረሻ ወደ ሀገሬ ከ11 አመት በኋላ ወደ ሀገሬ ልገባ ነው ማለት ነው። ቤተሰቦችን ደግሞ ከረጅም አመት በኋላ ነው ማያቸው። እንግዲህ አላህ በሰላም ያገናኘኝ እና ለማንኛውም አሁን ልብሴን ረታትባለሁ። ልብሴን ረታትቤ እንዴት እንደምረታው ራሴን አሞኛል። በቃ ዛሬ ቀኑ ራሱ ተዘበራርቆብኛል እና ለማንኛውም ማለት ነው እውነት ለመናገር
ሽኝት ምናምን እያደረጉልኝ ነው ጓደኞቼ። ሰና እንኳን እንደዚህ ያቀባ ሽኝት አልተደረገልኝም። ያው ካሜራ ላይ መግባት ስለማይፈልጉ ነው ሁሉ ማለት ነው። ማንም ካሜራ ላይ መታየት አይፈልግም። በዚሁ አጋጣሚ አንዳንዴ ስወጣ ምናምን የሚቀርጹኝ አብረውኝ የሚወጡ ልጆች ናቸው ማለት ነው። እዚህ አደን የተዋወቅኳቸው። ግን አደራሽን እኛ በቃ ዩቲዩበር ምናምን ገና እኔ የመጀመሪያ ዩቲዩበር እኔን ሲያውቁ ነው ማለት ነው። ሰና ያው በጣም ብዙ ዩቲዩበር አለ። እዚህ እንኳን ዩቲዩበር የለም፣ በተለይ አበሻ የለም። አላየውም፣ ያኔ አላቅም። እኔ አደን ሊኖር ይችላል ግን አላቅም። ግን አብረውኝ ይሄዳሉ። በጣም ነው የሚያግዙኝ። ልጆቹን ይዙልኛል፣ ካሜራም ይቀርጹኛል። ግን በቃ ፎቶ ራሱ አብረን እንነሳስላቸው እሺ አይሉም። ወላሂ እኔ አለቅም ወላሂ እያልኳቸው ራሱ ማመን አይፈልጉም። አለቅባችሁም እኔ እብድ ነኝ እንዴ ፎቶአችሁን አለቅም። እኔ እዛ ሰና ራሱ አረብ ጓደኞች አሉኝ አለቅባችሁም ስለ ረረረ ይላሉ ማለት ነው። እና በጣም ጥሩ ሰዎች ናቸው። አማርኛ የሚችሉ ልጆችም አሉ። ያው ሰበርበር እያደረጉ ነው ማለት ነው የሚያወሩት፣ ግን በቃ አፋቸው ደስ ይላል። ለማንኛውም ማለት ነው እነሱ ራሱ ተሰብስበዋል። እንሸኝሻለን ምናምን እያሉኝ ነው ያላ እንግዲህ የውላችሁ። በተረፈ ያው በእርግጥ እየተወሰነ በደንብ እንድረትበው ነው እንጂ ሰና እንደዚህ እስከ ሻንጣዬ ነው ተንጓትቼ የመጣሁት ማለት ነው። እንግዲህ አሁን ይሄንን ይመስላል። እረታትባለሁኝ ገና እና ያው እንደኔ እንዳትሆኑ ሻንጣ አንድ ሻንጣ በተለይ ደግሞ ልጅ ከሌላችሁ አንድ ሻንጣ ብቻ በቂያችሁ ነው። እውነት የፈለጋችሁበት ቦታ ጥልጥል አድርጋችሁ እዛችሁ ለመሄድ ሆቴልም ሂዱ ምንም ሂዱ ሹቃ መፍረሽም ያዙ። በቃ እኔ እነዚህ አሁን ትንንሾች ናቸው። አልጋ ስር በጣም ትልቅ ሻንጣ ነው ያለው። እንዴት እንደሚያስጠላ አትጠይቁኝ። አሁን እነዚህ ድረት ባለው ከፋፍቼ ገና ምናምን እዚህ ጋር ያወጣሁት አለ እና ማለት ነው ሁላችሁ እዚህ የከፈኩትን ዝም ብዬ ጣል ነው ያደረኩት። አሁን እንደገና ጣጥፋለሁ። እኔ የለበስኩትን እኔ የምለብሰውን አላቅ ዝም ብዬ እዚህ ያወጣለሁ እዚህ ያወርዳለሁ። በቃ አሁን ገና ይሄንን እኔ ገና ሳይው ራሱ ያስጠላኝ ነው። ካሜራ ቁም ያግዙኝ ማለት አይቀርም። እኔ ከተቀረጽኩ በኋላ ከጀርባው ነው እየሳቁ ነው አፋችሁ። እሺ እና ለማንኛውም ማለት ነው እንግዲህ ደክሞኛል፣ ማሰራት አይቀርም ማለት ነው። ቀስ አድርጌ ቀርጬ እለቅላችኋለሁ። እንግዲህ ለማንኛውም ዛሬ ምን ይመስላል? ነገ ነው የምሄደው። ነገ ወደ ሀገሬ እሄዳለሁ። እንግዲህ እመጣለሁ ብዬ ለቤተሰብ አልተናገርኩም። የሚቀበለኝ ሰው አኪድ አይኖርም። እንግዲህ ካልተናገርኩ አይመጡም አይደል? አልነገርኳቸውም። ልሂድ እርግጠኛ እውነት ለመናገር ከዚህ በፊት ከሰይድ ጋር እንሄዳለን ብለን አስበን ስለነበረ ከሰይድ ጋር አብረን እያለን አሁን እመጣለሁ፣ ጥር ላይ እመጣለሁ። በጣም ብዙ ጊዜ ወላሂ ፋዘር ራሱ በህይወት እያለ ብዙ ጊዜ ነው እመጣለሁ፣ በዚህ አመት አልቀርም እርግጠኛ ነኝ። በቃ እርግጠኛ ነሽ ትመጫለሽ ሲል አዎ እመጣለሁ እያልኩኝ ብዙ ጊዜ ብያቸዋለሁ ማለት ነው። ወንድሜ ራሱ ሊያገባ ብሎ ሰርጉን ሊያደርጉት ፋዘር ከሞተ በኋላ ነው ወንድሜ ያገባው። እና በዛ ነገር በጣም ቁጭት ያኔ በጣም አላህ ያለው ነው የሚሆነው። ግን የሆነ የሰው ልጅ አይደላችሁ ትጸጸታላችሁ አይደል? ያ ነገር እኔም በጣም ይቆጨኛል። እመጣለሁ ላልሄድ ነገር ብዙ ቀን እመጣለሁ ስላልኳቸው በአሁኑ በቃ ኢትዮጵያ ደርሼ እዛ መግባትን ከገባው በኋላ ሆቴል ይዤ ምናምን ከተረጋጋው በኋላ ነው እኔ ኢትዮጵያ ነኝ ማለት የፈለኩት። እና ለማንም አልተናገርኩም። ለአንድ ሰው ከቤተሰቦቼ አንድ እንኳን የሚያውቅ የለም። መንጣቴ ምናምን አያውቁም። በቃ እኔ ማወራቸውንም አውርቼ ይዘው ነው ያለሁት ምናምን። አትመጭም ለመምጣት አታስቢ ሲሉኝ ራሱ በቃ አንድ ቀን አለ ያለ ቀን እመጣለሁ ነው ያልኳቸው ማለት ነው። ለምን አሁንም የሆነ ነገር እመጣለሁ ብያቸው ድጋሚ ራሱ በዛውን አልሄድም ብዬ ተስፋ በቆረኩበት ሰዓት ራሱ ድጋሚ አልመጣም ማለት በቃ አስጠላኝ ለኔ ራሱ ማለት ነው። በየጊዜው እመጣለሁ በየአመቱ ነው እንግዲህ እመጣለሁ እላቸው። ከሳይድም ጋር ደግሞ እንሄዳለን ሲለኝ ስለነበረ በቃ ብዙ ጊዜ በቃ አላሳውን ሳይድ እንሄዳለን ስላለኝ እርግጠኛ ሆኜ እመጣለሁ በዚህ አመት እርግጠኛ ነኝ ሲሉኝ ያው ወላሂ እመጣለሁ እላቸዋለሁ። ከዛ ቀራለሁ። ከዛ አሁንም እላለሁ እዛ ቀራለሁ። እንግዲህ
አላህ የጻፈልኝ ቀን ይች ነች። አልሐምዱሊላህ በስከመጨረሻ ቤተሰቦችን እስከማይነም ጓጉቻለሁ። በጣም ነው የናፈቁኝ። እናንተንም የናፈቋቻቸውን ቤተሰቦቻችሁን፣ ልጆቻችሁን፣ ባሎቻችሁን፣ ሚስቶቻችሁን የናፈቃቻቸውን በሙሉ አላህ በሰላም ያገናኛችሁ። ያችን ቀን የምትሄዱበትን ቀን ቅርብ ያርግላችሁ። መሄድ ለምትፈልጉ ማለት ነው። መሄድ ለምትፈልጉ በሙሉ አላህ ያችን ቀን ቅርብ ያርግላችሁ። ተሎ ያሳካላችሁ። ተሎ ያሰባችሁትን አሳክቶላችሁ ወደ ሀገራችሁ ግቡ። ላለውኝ ቤተሰብን ሀገርን የመሰለ የለም። እንግዲህ ሰው እንኳን እንዳይቀበለኝ አልተናገርኩም ማለት ነው። በተረፈ እንግዲህ አሁን እነዚህን ከፋፍቼ ገና ረትባለሁ። ገና እዛ ዶላብ ውስጥ ብዙ ልብስ ነው ያለኝ። አውጥቼ ረታትባለሁኝ። እውነት ለመናገር እንደዚህ በተለይ በቃ አልሄድም ያልኩበት ሰዓት ላይ ብዙ ልብሶችን ብትንትን አድርጌያለሁና አሁን እየተናደርኩ ነው። ምን አስበታተነኝ? ትንሽ ብታገስስ ነው። ትዕግስት አንዳንዴ አሪፍ ነው አይደል? ትንሽ ብታገስስ እያልኩ ነው። አሁን ልብሱ ከማስጠላቱ የተነሳ ማጣጠፍ ራሱ አስጠልቶኛል። ይኸውላችሁ በቃ ፊቴ ራሱ አስለን እኔ ራሱ ፊቴ ራሱ ትክክል አይደለም። ካሜራ ላይ አላቅም እንጂ ያው ካሜራ ሙሉ ለሙሉ ፊታችንን እንዲህ እንትን አይልም። ትንሽ የሆነ ነገር መጠራረጉ አይቀርም። በዛ ላይ ደግሞ ኤዲት ሳደርግ ምናምን ነገር የሆነ እንትን ስለምለው ነው እንጂ ፊቴ ካሜራ ላይ እንደምታዩት አይደለም ዛሬ ማለት ነው። አይኔ ምናምን ራሱ ቀልቷል። እና ለማንኛውም አሁን ያው እንግዲህ ካሜራዬን አቁሜ አግዙኝ ማለቴ ነው ማለት ነው። እንግዲህ ያው ለመሸኘት ከመጡ ቁጭ ብዬ እንትን አለ። ስለዚህ መሸኘት ማለት ልብስ አጣጥፎ ምናምን አይደል የሚሸኘው። ስለዚህ እንደዛ ላደርግ ነው ማለት ነው። እኔም አሁን ከካሜራ ጀርባ አጣጥፌ ምናምን ነገር። በተረፈ ደግሞ እንግዲህ ሲሄድ ቀርጽላችኋለሁ ስሳፈር። እስከዛ ድረስ ዱዓ ላረጋችሁልኝም አሁንም ድጋሚ በጣም ነው የማመሰግነው። እንግዲህ ደስታዬን ላካፍላችሁ ብዬ ነው። ደስ እንደሚላችሁ እርግጠኛ ነኝ። በተረፈ ያውኑ ደግሞ ፕራንክ እንዳይመስላችሁ፣ ያውኑ እውነት ነው። አልሐምዱሊላህ ረብል ዓለሚን ያውኑ እውነት ነው የምገባው። ባለፈው ኢትዮጵያ ነኝ እንዳልኩት ሱመያ አሁን እንኳን እዚሁ ናት እንዳትሉ፣ አሁን ያው እርግጠኛ ነው አልሐምዱሊላህ በሰላም እንድደርስ በሰላም ግቢ ብላችሁ በሰላም እንድደርስ አላህ በሰላም ያስገባሽ እያላችሁ ዱዓ አድርጉልኝ። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሻንጣለኝ ውይ በጣም ነው የሚከብደው። እንደዚህ አይነት ብዙ ሻንጣ ነው ያለው ሲከብድ። እና ለማንኛውም አሁን ጧት መኪና ጠርቻለሁኝ። ልጆችም የሚያወርዱልኝ ጠርቻለሁ። ያው ማውረድ አልችልም ይሁንላ ሻንጣኔ ማለት ነው። ገና ከፋፍቼ ገና እዚህ ውስጥ ጨምርበታለሁ። ከኪሎዬ በላይ ነው እንግዲህ ስንት እንደሚከፍል ራሱ አላውቅም። የዚህን ያክል እንትን ኪሎአቸው ትንሽ ነው ማለት ነው። ስለዚህ ይሄ ብቻ 100 ኪሎ የሚሆን ይመስለኛል ዝም የታሰበው። እና ያው ሚዛን ቢኖር ኑሮ ቢመዝነው ደስ ይለኛል፣ ግን ሚዛን ስለሌለኝ እንግዲህ ዝም ብዬ ነው የምሄደው ማለት ነው። ኪሎ ከትርፍ ከመጣብኝም ማለት ትርፍ እንደሆነ በጣም እርግጠኛ ነኝ። ከትርፍ በላይ ከሆነ ጥለዋለሁ። ለማንኛውም ማለት ነው እንግዲህ እዚህ ውስጥ ራሱ ገና ብዙ እቃ ነው ያለኝ። በጣም ብዙ እቃ ገና ይኑን ላወጣለሁ እዚህ ውስጥ በየቦታው ልብሱን አድርጌ አሁን መሰብሰቡ ራሱ ስልችት ብሎኛል። ብረትበው አላልቅም ብሎኛል። እና በጣም ነው እንትን የሚለው። አሁን እረትባለሁ ማለት ነው። ካላገዙኝ እኔ ራሴ አልችልም። ልብስ እንዳይመስላችሁ። እና ለማንኛውም እንግዲህ ቪዲዮውን ረትቤ ስጨርስ ጠዋት እንግዲህ እኔ ራሱ ስለደከመኝም እያወራው መስራት አልቻልኩኝም። እዚህ ከሳስጭን ጭነው ሲያወርዱልኝ ኤርፖርት ስገባ ከፕሌን ላይ ስወጣ ምናምን ነገር ያው በእጄም ወተት ምናምን ስለምዝ ከተመቸኝ ሁሉንም ነገር እቀርጽላችኋለሁ። ካልተመቸኝ ደግሞ ትንሽዬም ቢሆን ማስገባት አይቀርም ማለት ነው። የተመቸኝን ያክል እቀርጽላችኋለሁ። ችግር የለም፣ አብሽሩ፣ አሳያችኋለሁ። በሰላም እንድገባ ብቻ እናንተ ዱአ አድርጉልኝ።
ለኔ ጥሩ ነገር የምትመኙትን አላህ በተገላባጩ ለእናንተ ያድርግላችሁ። ጥሩ ነገር መመኘት ለራስ ነው ይባላል እና በተረፈ ማለት ነው እንግዲህ ኢትዮጵያ እንገናኝ። ከዚህ ቪዲዮ በኋላ ወደ ኢትዮጵያ ነው መሰራላችሁ ማለት ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።